እንዴት ነው ቢላ አላረፈበትም አይነት አስተያየት ስላየው ይላሉ በጣም ይላሉ ይጨቃጨቁሻል ጭቅጭቅ አለ እንደዛ አይነት ጭቅጭቅ እድገት ረስተውታል እንዴት እንደሆነ አላቅም ባለበት እንግዲህ አንተን ያየው አይደል ብዙ ጊዜ የትኛው የሰውነትሽ ክፍል ነው የሚያጨቃጭቀው ከንፈሬ ያጨቃጭቃቸዋል ምን ሆነ ነው የሚሉት ትንሽ አነሰ መሰለኝ ከንፈሬ ትንሽ አሃ ስለዚህ ተሰርተሻል አልተሰራሽም አይነት ነገር የሚመጣብሽ ብዙ ጊዜ ከንፈርሽ ላይ ነው ከንፈሬ ላይ ነው ያ ከንፈሬ ላይ ጨቃጨቃሉ እንዴት እንደሆነ አላቅም አንቺ ግን ምንም አይነት እስካሁን የለም ግን ያው ለወደፊት አይቀራል ብለና ከዚህ በላይ ምን በቃ እኮ በተፈጥሮ የተሰራው ነው ከተፈጠረ እንትን ይላል እድሜ ከፍ ያለ ሲሄድ እየሟሸሽ ይሄዳል ዶኖ ሳስታይት በጎ ያልሆነው እስካሁን 21 ነኝ ለሰው 21 አመትሽ ነው እስካሁን በቃ ኮሜንት ላይ ይሄ 21 ነው አላቅም ዘንድሮ እንኳን 27 ሆነሽ አዎ ያደግሽ ነው እውነት 27 ሆነሽ ማለት ነው ያኔ እኮ ስንገናኝ 20 ነበርሻው ባለፈው ልደትሽ ስታከብሪ ትልቅ መነጋገሪያ ነበረ አሁን ሰሞኑን ስታከብሪ ደግሞ ያለው ነገር ምንም ነገር ወሬ የለም እየተቀየረ ሄደ ማለት ነው አዎ አሁን ላይ በደንብ እየተቀየረ ሄዷል በደንብ 27 እንዴት አከብሪ 27 ዱባይ ነበርኩኝ ከጓደኛዬ ጋር በጣም በጥሩ ሁኔታ ነበር ያከበርነው 26ስ 26ቱንም ዱባይ ነበርኩ ከዱባይ ነው እንደሆነ የመጣሽው አይ አሁን ከቤቴ ነው የመጣሁት 25ቱ ደግሞ ሲሸልስ ነበርኩ ያ ለዛም ይመስለኛል ብዙ 24ቱስ 24ቱ አላስታውስም እውነት አሁንም ደግሜ ነው የምናገረው ወጥቼ የገባው ነው ይመስለኛል አንተን ሳይግር 20 አመት 7 አመት እንዴት ነው ሰው እንደዚህ የሚሆነው እዛው ላይ አዎ ለሚስተር ፖዝ አንዴ ባካችሁ እኔም የማየው ነገር ብዙ ለውጥ የለም ቅድም ልደቱ የሚከበርበት ቦታ ይለያያል እንጂ አንቺ ላይ የማየው ነገር ብዙ ለውጥ የለም ምክንያቱም የምትነቂያቸው ፎቶዎች ብዙ ጊዜ አስተያየትም ሲሰጥ የማየው ምንድነው ወደ ኋላ ነው ወይ ያንቺ እድገት ይላሉ ያው ድሮ 21 ነው 20 ያለሁኝ 20 አልነበርሽም ነው እየተባልኩኝ የነበረው አይደለም 20 አልነበርሽም ነው ስለዚህ of course አይጠብቁም like እንዳረጅ የሚጠብቅ ሰውም እኮ የኔ አለ ተነቀቃለሁ እንዳንተ ለመቆየት እንዳንተ ዛሬ በጣም ነው መቼም የኔ እዛው ላይ መሆን በምንም ነገር ቀንተሽ አታውቂ እውነት ነው እንዴ አይ ጥሩ ስራ ይመስለኛል ባለህበት ያቆየ እውነቴን ነው ሞደውን ነገር መስራቴ ጥሩ ስራ በቃ እንዴ ጥሩ ስራ ምንም በኢትዮጵያ ህዝብ ስም ነው የምናመሰግነው የእውነት አይደለ ለሳይቱ ምንም ሳቁን አስተውሶት ነው እኔ ምንም አላልኩም ምን ብዬ ነው እኔ እንጃ ሳይፍዬ ዛሬ በቴስላ መሄዳችንን አትዩ በአንድ ወቅተኛም ለታክሲ እንሰልፍ ነበር አልሽ አላልሽም አይደል ታዲያ እንዴት ያላልሽው ነገር አልሽ ተብሎ ተወራ ነው ለማለት የፈለግሽው ነገር የተለየ ነው እንደነገርኩ ያኔ በዛ እድሜ ወጥቼ ይሄ አሁንም እኔ የዛ ሰዓት እንዴት እንደዚህ ኢሹ እንደሆነ ነገሩ አላቅም ባለትዳር አይደለሁም የፍቅር ጓደኛ የላትም አልሽ የተጀመረ ነገር አለ ማለት ነው ሲቹዌሽንሺፕ ነገር አይደለ ገና መስመር ይዞ በሚቀጥለው በራሷ ቬሎ እንድትሞሸር ተመኙላት በእናታችሁ እንዴ በጣም የምትኮሪበት ሀብትሽ ምንድነው ልቤ ትልቅ ነው በጣም ማለት ራስህን ማሞገስ ባይቻልም ራሴን ያሞገስኩ ሳይሆን ልቤን ወደዋለሁ ላይክ ሰው ሆኜ መኖር ነው የምፈልገው እዚህ ምድር ላይ ነው ይሄ ክፋት ምቀኝነት ሌላ ነገር ማሰብ ምናምን حرام ነው አያስፈልግም በቃ ንጹህ እንደ ህፃን ልጅ ሆኜ መኖር ነው የምፈልገው ውስጤን ባዶ አድርጌው
ሶሻል ሚዲያ ላይ ስላንቺ ኔጌቲቭ የሆኑ አስተያየቶችን ያበዛሉና ያ ነገር የምር ምንም ባዛራ ያደርግሽም አያስጨንቅሽም? በእውነት እኔ ምንም እንደውም ለነዛ ሰዎች ነው የምጨነቀው። ምክንያቱም አስብ እቺን ያለችህን ጊዜ አሁን እንዴት ነው አንተ መኪና እየነዳክ ዞረ ማየት ትችላለህ እንዴ? ላይክ ለትንሽ ጊዜ ራስን ለማትረፍ ብታይ ነው እንጂ ፎከስ አድርጋ ወደፊት ነው የምትነዳው። በዞርክ ቁጥር አደጋ ነው የሚገጥምህ፣ ሌላ ነገር አይደለም የሚገጥምህ። አይደለም እንዴ? ብዙ ጊዜ ዞረ ወይ ወደ ኋላ ብታይ ኦፍ ኮርስ የሆነ ነገር ከፊት ለፊት ይገባል፣ ከጎን ይገባል፣ ከኋላ ይገባል። ሶ እነዚህም ሰዎች ታይማቸውን እየተጠቀሙ አይደለም። ህይወት እንደዛ አይደለም። ህይወት በጣም አጭር ናት። እኔ አሁን ዛሬ ባልፍ እውነት እስከ ዛሬ ድረስ ከማወራቸው ነገሮች እያወጡ ሴንስ የሚሰጥ ነገር ያገኙ ነበር። ሴንስ ይሰጣቸው ነበር ማወራው ነገር። እንደዚህ መኖሬ ነው ሴንስ ያልሰጣቸው። ገብቷል አይደለ? ቆመ ሰውን አንተ ከምትለው እኔ ምን እያረኩ ነው? እኔ በዚህ አመት ምን አሳካው? እኔ እየኖርኩ ነው ወይ ኖሬ ነው ወይ ማልፈው? ራስህን ነው ያን ጥያቄ መጠየቅ ያለብህ። ሰው እኮ አለመውደድ መብትህ ነው። ውደደኝ ብለህ እኮ ሰው አታስጨንቅም አይደለም እንዴ? ጀስት ስክሮል አለማየት ናት ኢንትረስትድ ማለት ደግሞ እንዳይመጣልህ ማድረግ ትችላለህ። ያንን ሰው ማየት ካልፈለክ አይደለም እንዴ ሰይፍዬ? እየገባ እየተከታተልክ ግን ያንን ሰው የምትናገረው ከሆነ አንደኛ የምትኖረው ህይወት የለህም። ሲጀመር የምትኖረው ህይወት ቢኖር how come አንተን ቁጭ ብለህ ሰው ቁጭ ብለህ የምትሳደብበት ምንም ሪዝን የለህም። ገባ? የዛሬ 7 አመት እዚህ መድረክ ላይ መጥቻለሁ። አሁን ከ7 አመት በኋላ 7 አመት ሙሉ እኔን የምትናገረኝ ከሆነ ምን አርጋሃል አንተ? በዛ 7 አመት ምን ላይ ነው ህይወትህ ያለው? እውነት